የዕለቱ ዋና ዋና ዜናዎች። ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? በሀገር ውስጥና በመካከለኛው ምስራቅ የተከሰቱ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ይጋብዛለሁ። በየመጀመሪያው መረጃችን የሚያተኩረው በሀገራችን የፋይናንስ ታሪክ ታይቶ በማይታወቅ ሁኔታ ትናንት በተመዘገበው የዶላር ምንዛሬ ሁኔታ ላይ ነው። ለበርካታ አስርተ ዓመታት የኢትዮጵያን ኢኮኖሚ አንቆ የያዘውና የንግዱን ማህበረሰብ ክፉኛ ሲፈትን የቆየው የውጭ ምንዛሬ እጥረት ትናንት ምሽት የብሔራዊ ባንክ ባወጣው መግለጫ አዲስ መልክ ይዟል። ለምን ታሪካዊ ተባለ? ብሔራዊ ባንኩ ባካሄደው ልዩ የውጭ ምንዛሬ ጨረታ ላይ ለገበያ ያቀረበው 500 ሚሊዮን የአሜሪካ ዶላር ነበር። ሆኖም ግን በሀገሪቱ ውስጥ የሚንቀሳቀሱ ሁሉም 30 የንግድ ባንኮች በጨረታው ተሳትፈው የጠየቁት መጠን 455.89 ሚሊዮን ዶላር ብቻ ሆኖ ተገኝቷል። ይህም ማለት ባንኮች የጠየቁትን የዶላር ፍላጎት 100% ተሟልቶላቸዋል። ከቀረበው ዶላር ውስጥ 45 ሚሊዮን ዶላር ወይም 9%ቱ ገዢ አጥቶ ወደ ብሔራዊ ባንክ ካዝና ተመልሷል። ይህ ክስተት የኢኮኖሚ ተናናሾችን በእጅጉ አስገርመዋል። ቀደም ሲል ባንኮች ለደንበኞቻቸው የብድር ሰነድ ለመክፈት ሲሉ ከሚፈልጉት እጅግ አነስተኛውን ብቻ የሚያገኙ እንደነበር የሚታወስ ሲሆን፣ አሁን ግን የፈለጋችሁትን ያህል ውሰዱ ተብለው ከፍላጎታቸው በላይ ተርፎ መገኘቱ የገበያውን መልክ ሙሉ በሙሉ ሊቀይር